ዋንጫ የሌለው ቲም ማውራት የለበትም ብሏል። ዊሊያም ሳሊባ ነው ይህንን ሀሳብ የሰጠው። የአርሰናሉ ተከላካይ የሆነው ዊሊያም ሳሊባ ከዓለም ምርጥ ተከላካዮች አንዱ ነኝ ሲል አስተያየቱን ሰጥቷል። ዊሊያም ሳሊባ ይቀጥልና መናገር የሚችሉ ሰዎች ዋንጫ ያላቸውና ትልቅ ነገሮችን ያሳኩ ብቻ ናቸው ሊሆኑ የሚገቡት። ዋንጫ የሌለው ሰው ማውራት በጭራሽ የለበትም ሲል ነው ዊሊያም ሳሊባ የተናገረው። ዓላማህን ካሳካህ ከማውራት በፊት መጀመሪያ መስራት ይኖርብሃል ሲልም ነው ጨምሮ እንዲሁ የተናገረው። ስለ ፕሪሚየር ሊግ ድሉ ያነሳው ዊሊያም ሳሊባ ዋንጫ ማለት ሰዎች እንዲያስታውሱ የሚያደርግ ነገር ነው ሲል ይገልጻል። በዓለም ዋንጫው ማንን መቅጠም እንደሚፈልግ የተጠየቀው ሳሊባ አርጀንቲናን ማግኘት ፈልጋለሁ። አርጀንቲና ባሸነፈችን መንገድ ስትሸነፍ በእነሱ በድጋሚ ማግኘትና መበቀልም እፈልጋለሁ ሲል ነው ዊሊያም ሳሊባ እየተናገረ የሚገኘው። እንደምናስታውሰው 2022 የፍጻሜ ጨዋታ ላይ አርጀንቲና ከፈረንሳይ ብሔራዊ ቡድን ጋር እንደነበረ የፍጻሜው ጨዋታ እናስታውሳለን እና አርጀንቲና ፈረንሳይን አሸንፋ ነው የዓለም ሻምፒዮን የሆነችው። ስለዚህ ዊሊያም ሳሊባ ያንን ጨዋታ መቀልበስ እንደሚፈልግ የሚያሳዩ አስተያየቶችን ነው የሰጠው። አርሰናሎች አሁን ላይ የሌስተር ሲቲውን የ16 ዓመት የክንፍ መስመር ተጫዋች የሆነው ጀረሚ ሞንጋን ለማስፈረም ፍላጎቶች እንዳሉት ይፋ ተደርጓል። ነገር ግን አርሰናል ብቻውን አይደለም። እነ ማንቸስተር ሲቲም እነ ማንቸስተር ዩናይትድን ጨምሮ ሌሎች ትልልቅ የሚባሉ ክለቦችም ጀረሚ ሞንጋን ለማስፈረም ፍላጎት ካላቸው ክለቦች መካከል ይጠቀሳሉ። ከ10 እስከ 15 ሚሊዮን ፓውንድ አካባቢ የሚደርስ ዋጋ ደግሞ የተጫዋች የሚወጣበት ዋጋ እንደሆነ ይፋ ተደርጓል። ይሄ ትልቅ ኢንቨስትመንት ነው። እንዲሁም ደግሞ የአርሰናል ባለቤቶችም ለማደግ ትልቅ አቅም ያላቸው ወጣት ተጫዋቾችን ለማስፈረምና የገበያ ዋጋቸውንም አሳድጎ በውድ የመሸጥ ሀሳብ ላይም መስራት እንደሚፈልጉ ጭምር ነው እየተነገረ የሚገኘው። ስለዚህም አርሰናሎች ይህንን ታዳጊ ተጫዋች ለማምጣት ሙከራዎችን ያደርጋሉ። በተለይ ሌስተር ሲቲ አሁን ወደ 3ኛው እርከን ወርዷል። ከፕሪሚየር ሊግ ወርዶ ወደ ሻምፒዮንሺፕ ወርዷል። ከሻምፒዮንሺፕ ደግሞ ወደ ሊግ ዋን መውረዱን ማረጋገጡን እናስታውሳለን እና ይሄ በበርካታ ክለቦች የሚፈለግ ተጫዋችም በሊግ ዋን ደረጃ ይጫወታል ተብሎ አይጠበቅም። እርግጥ ነው ገና ታዳጊ ቢሆንም፣ ነገር ግን አሁንም በትልቅ ቡድኖች ውስጥ መካተት የሚችልበት አይነት ጥሩ አቋም እንዳለው በርካቶች ተናግረውለታልና ትልልቆቹ ክለቦች እየፈለጉት ነው። ከነዛ መካከል አርሰናል በትልቁ ጥያቄ ካቀረቡለት ክለቦች መካከል የሚጠቀሰው ነው። በዚህ ክረምት የአርሰናል የሽያጭ እንቅስቃሴዎችን በተመለከተም የተለያዩ ጉዳዮች እየወጡ ነው። በቅርቡ ሊሸጥ የሚችል ዝውውር እንደሚኖር ከተወራላቸው ተጫዋቾች አንደኛው ጋብሪኤል ሄሱስ አንደኛው ነው። አርሰናል በጋብሪኤል ማርቲኔሊ ላይ ውሳኔ ማሳለፍ ይጠበቅበታል ተብሏል። ስለዚህም ሁለቱን ብራዚላዊያን ተጫዋቾችን የሚለቅበት እድል በጣም ሰፊ ነው ተብሏል። በኮንትራቱ ላይ 1 ዓመት ብቻ ነው የሚቀረው ጋብሪኤል ማርቲኔሊ። አርሰናል በዚህ ክረምትም የተጫዋቹን እጣ ፈንታ በመሸጥ ወይም ደግሞ ኮንትራት በማራዘም የግድ መወሰን አለበት። መሀል ላይ የሚሆን ከሆነ በሚቀጥለው የውድድር ዓመት በነፃ ነው ሊያጡት የሚችሉትና ስለዚህ በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቹን መሸጥ አሊያም ኮንትራቱን ማራዘም የግዴታ ይጠበቅባቸዋል አርሰናሎች። ከጋብሪኤል ማርቲኔሊ ጋር በተያያዘ ሊያንድሮ ትሮሳርድን በተመሳሳይ ሁኔታ ውስጥ ነው የሚገኘው። ኮንትራቱ